ናታን አንተ ከማን ጋር ታፈነ? አታውቀውም? ከሰፈር ልጅ ጋር ይኸውልህ፣ አትደብቀኝ። እንጆ መቶ ከሆነ ንገረኝ፣ ልረዳ እፈልጋለሁ። አታውቀውም አልኩህ እኮ። ደግሞ እኔ አንተ እርዳታ ያስፈልገኛል። አውቃለሁ፣ ወንድ ልጅ ሆነህ እንደዚህ አይነት ነገር መጠየቅ ደስ እንደማይል አውቃለሁ። ግን ደግሞ አንዳንዴ አስፈላጊ ነው። አያስፈልገኝም አልኩህ። አንተ ግን በጣም ደረቅ ሰው ነህ። ናታን ከምታስበው በላይ ደረቅ ነሽ። ይኸውልሽ፣ ይሄ እየተፈጠረ ያለው ነገር ልክ አይደለም። እኔ ልረዳው እፈልጋለሁ። ማለት ነው፣ ግን ከምታስበው በላይ በጣም ደረቅ ነው። እኔም ችክ ስልበት ነው እሺ የሚለኝ። ይኸውልሽ፣ እንደዚህ ነገር እያየሁ እጄን አጣጥፌ መቀመጥ አልችልም። እሱም ቢሆን ጥሩ ነበር እኮ፣ ግን እሱ በወንድነቱ አይደራደርም። ይኸውልሽ፣ እኛም እኮ አንደራደርም፣ ግን አንዳንዴ አስፈላጊ ከሆነ መጠቀም ግድ ነው። ኤልያስ ግን ከገመትኩ በላይ በጣም ጥሩ ነው። ምናልባት ይሆናል። ለማንኛውም አሁን እሱን ፈልጌ ማናገር አለብኝ። ቻው ቻው። እቺ ክፉ ደግሞ ምን አባቷ ነው የሚያመናቀራል? እኔም አልገባኝ። እና አንቺ እንዴት ነሽ? በእናትሽ አለሁልህ። ጆኒስ? ጆኒ እኮ አሁን ባጠገብሽ እኮ ነው ወደ ሸኖ ቤት ሄደው። አላየሽውም እንዴ? ነው እንዴ? ደግሞ ሰሞኑን የሌለ ፍቅራችሁ ደርቷል። ምን ታደርጓለህ? ከልብ ስትዋደድ እንደዚህ ነው። እናሳ እኔ የምልሽ ያቺ የምታስቸግርሽ ልጅ አሁንም አለች እንዴ? ኧረ ረስተኛለች። ሲጀመር ጆኒ እያለ ምንም ነገር አይፈጠርም። ትላንትና ራሱ እቤት ድረስ እሸኛታለሁ ብሎኝ ነበር። የተለያየ ነው። አዎ፣ ግን እኮ አልሸኘኝም። የማስታወቂያው ነገር ተሳካላችሁ እንዴ? አዎ ተሳክቶለታል። አይ ደስ ይላል። የደስ ትጋብዙኛላችሁ? አረ በሚገባ እንጋብዝሻለን። ናት ኤላ እባክህ ብቻዬን ነው የምፈልገው። ይኸውልህ፣ ስሜትህ እኮ ይገባኛል፣ ግን ደግሞ አንተ እንደዚህ ሆነህ እኔ ዝም ብዬ መቀመጣችን እኔ እኮ ለእሱ አላንስም። ይገባኛል፣ ግን አንዳንዴ ተሸንፎም ቢሆን ማሸነፍ አለ። ይሄ ደግሞ ምን ማለት ነው? ከአንድ ብርቱ ለመድኃኒቱ ሲባል ሰምተህ አታውቅም? እባክህ እሱ ተረት ብቻ ነው። አይደለም። ይኸውልህ ናት፣ አንዳንዴ ወንድነት በቂ የማይሆንባቸው ቦታዎች አሉ። አንተም ደግሞ የኔን እርዳታ ተቀበልክና ወንድነት ምንም ዝቅ አይልም። ቆይ ደግሞ ሰውየው ጠፍቷል ምናምን ብለኛል ነበር እንዴ? ትናንት እንዴት ነው የመጣው? አላውቅም። በእርግጠኝነት ግን ይሄ ሰው የቅርብ ሰው ነው። ከአንተ ጋር ፊት ለፊት ቢጋጠም የሆነ ነገር እንደሚያጣ ያውቀዋል ማለት ነው። እውነትን እኮ ነው። አሁን ማን እንደሆነ አወቅሁት። ማን ነው? እሱን ላጣራና እነግርሃለሁ። ደግሞ ስማ፣ እርዳታን ተቀብያለሽ። ሄሎ፣ አንተ ፈሪ፣ ለምን አባ ነው ቀጥረኸኝ የቀረብ? ድሮም ሽንታም እንደሆን ካውቃለሁ። አሁን በስምምነታችን መሰረት ቃጁ የኔ ናት። በአንተ ቤት አራዳ ነህ፣ እኔ ደግሞ ፋራ። ትሰማኛለህ? እስካሁን ስለዘገዩ ራሱ በራሴ አፍሬያለሁ። ምንድን ነው የምትቀባጥረው? ምን እንደማወራ በትክክል ታውቃለህ። የኛ ኒንጃ ኒንጃ መሆኔን አወቅ? እሱማ ተመስገን ነው። ወንድ ኮንክ ማክስን አውልቃ አትፋለምም ነበር? ማክስ አድርገህ ስለመታኝ ያሸነፍከኝ እንዳይመስልሽ። ሰውዬ ያማል እንዴ? እኔ መቼ ነው ማክስ አድርጌ የመታወክ? በቃ ካድክ ማለት ነው። እኔ ምን ያስክደኛል? ቀጥረኸኝ የጠፋኸው አንተ። በአንተ ቤት አወሳሰብክ ማለት ነው። ይኸውልህ እስከ ዛሬ ማክስ እያደረግክ ስቀጠቀጠኝ የነበርከው አንተ ነህ። እኔ ነኝ እንዴ? በቃ አሾፍክ። አሿፊውም አንተ ነህ። ቀጥረኸኝ ቀርተህ ማክስ አድርገህ ደበደብከኝ ምናምን ስትል ትንሽ አይደብርም? ብቻ እንኳንም አወቅኩ። እንዴት አድርጌ እንደምበቀል አሳያለሁ። ና ወንድ ከሆንክ አሁን ተበቀለኝ። እንተያያለን። አቡ በቃ ተፋተኝ። ምን አይነት ጀዝባ ነው በእግዚአብሔር።
በጣም ቺዝ ተጫወት ይላል። ወይ ምን አድርግ ነው? እግራችሁ ስር ወድቄ ይቅርታ ጠየቅኳችሁ አይደል? ጆን ማስክ ነው ልክ ታውቆብሃልሽ። የምን ማስክ? ናታንን ማስክ አድርገህ የምትደበደበው አንተ መሆንህን በደንብ በመረጃ አረጋግጫለሁ። በጣም ጥሩ። እንደዛ ካልሽ ደግሞ ማስረጃ አምጪ። ይኸውልህ ትላንት ከመጣላታችን አረፍ እንዳለን ናታንን ማስክ አድርጎ የሚያጠቃው ሰውዬ በድጋሚ ደበደበው። ስለዚህ ካንተ ውጭ ማንም ሊሆን ይችላል። በቃ ይሄ ነው ማስረጃሽ? ኤኒዌይስ ምንም ይሁን ምን ናታን ሲመታ አንተ ሰብለን እየሸኛት አልነበረም። ይሄ መረጃ ሚዛን አይደፋም። ምናልባት እኮ ግጥምጥሞች ሊሆን ይችላል። አይደለም ጆኒ፣ ልቦናህ ያውቀዋል። አንተ ነህ ደብዳቤው። እሺ አየሽ፣ ከመላምት ያለፈ ምንም ሌላ መረጃ የለሽም። አንቺ እኔን ስለምትጠይም ብቻ እሱ ነው ብለሽ መደምደም አትችይም። ትሰማለህ ጆኒ፣ ካንተ ውጪ ከናታን ጋር የተጣላ ሰው የለም። ሊሆን እኮ ይችላል። ያ ማለት ደግሞ እኔ ተደባዳቢ ነኝ ማለት አይደለም። አንተ ላትሆን ትችላለህ። ምናልባት ሰው ቀጥረህም ሊሆን ይችላል። ብቻ ግን ካንተ ውጪ ማንም ሊሆን አይችልም። ይልቁንስ አንድ ነገር ልምከርሽ። በእኔ ጥላቻ አይንሽ ታውሮ ትክክለኛ ደብዳቤው ከአይንሽ እንዳይሰውር። ሌላ ማንም ሊሆን አይችልም። የጊዜ ጉዳይ ነው እንጂ አንተ እንደሆንክ ደርስበታለሁ። ስለዚህ ሚዛን የሚደፋ መረጃ ስታገኝ መተሽ መነጋገር ይችላል። አታስብ፣ ከአንተ ጋር ምንም የማወራው ነገር የለም። እውነታውን ሳቅ ግን መጥቼ እገልሃለሁ። እሺ ይሄ ወንድሽን ስለነገርሽ እንገናኛለን።